ሰላም እንዴት ናችሁ? ጮርናቄውን ለመስራት 3 ኩባያ ነጭ ዱቄት፣ 1 የሾርባ ማንኪያ እርሾ እዛው ዱቄቱ ላይ እንጨምራለን። 2 የሾርባ ማንኪያ ስኳር ዱቄቱ ላይ እንጨምራለን። 1 የሻይ ማንኪያ ጨው ዱቄቱ ላይ እንጨምራለን። ጥቁር ቅመም 1 የሻይ ማንኪያ እሱንም እንጨምርና ዱቄቱን እናዋህደዋለን። ዱቄቱን ካዋሃድነው በኋላ 1/3 የሚሆን ካፕ ዘይት እንጨምራለን። ከዛ ውሃ እዚህ ጋር 3/4 ካፕ ውሃ ያስፈልገናል። ከዛ እሱን ግማሹን ጨምሬ አቦካዋለሁ። ከዛ እንደገናም ሌላ ጊዜም ውሃ ያስፈልገናል። እያየን ነው የምንጨምረው። ሊጡ የሚፈለገው ደረቅ ሊጥ ነው። ስለዚህ አናቀጥነውም ማለት ነው ሊጡን። በዚህ መልኩ ቆንጆ ጠንከር ያለ ሊጥ ይኖራል ማለት ነው። ካሻችሁት በኋላ ከዛ ለ1 ሰዓት በላስቲክ ሸፍነን እናስቀምጠዋለን። ውሃ የተረፈኝ ይሄ ነው ከ3/4 ኩባያ ላይ ማለት ነው። እና ይሄንን ሸፍነን ለ1 ሰዓት ካቆየነው በኋላ ከ1 ሰዓት በኋላ እንዲቦክቶ እናገኘዋለን ማለት ነው። ከዛ አሁን እኔ የማደርገው ዳምጠዋለሁ። አለመዳመጥም ትችላላችሁ። በእጃችሁ እየቆነጠራችሁ መጥበስ ይቻላል። እኔ ዳምጬ ከላይ በቢላ ቆረጥ አድርገዋለሁ። እንደዛ ሲሆን ሞር እንዲበስል ክሪስፒ እንዲሆን ያደርገዋል። ከዛ እንዲህ ከዳመጣችሁ በኋላ ጠቅልላችሁ ትቆራርጡታላችሁ በኩል ሳይዝ። እንዲህ ቆራርጠን ከዛ ከላይ እንደዚህ እኔ እንደማረገው ቆረጥ እናርገዋለን ማለት ነው። ሁሉንም በዚህ መልኩ ቆራርጠን እናዘጋጀዋለን። ከዛ ዘይታችንን እዚህ ጋር እናሞቃለን። በጣም ሎ በሆነ ሂት ላይ ነው የምናሞቀው ከሚዲየምም በታች። ከዛ እዚህ ጋር ሊጡን እንጨምራለን ማለት ነው። ከዛ ቀስ ብለን ነው የምናበስለው። ከዛ ደግሞ ቶሎ መገለባበጥ አለብን። እሳቱን በተቻላችሁ መጠን በጣም ሎ ላይ አድርጉት። ሂቱን ሃይ እንዳታረጉት ለማለት ነው። ከዛ ቶሎ እየገለባበጣችሁ እኩል እንዲበስል እንደዚህ ታረጉታላችሁ ማለት ነው። እና መጨረሻ ላይ ያው ሁሉም ብራውን ሆኖ ቆንጆ በስሎ ይወጣል። ክሪስፒ ነው። በጣም ነው የሚጣፍጠው። ሱስ ያስይዛል በእውነት እና ግን ለውፍረት ይዳርጋል። ብዙ ጊዜ አትብሉት፣ አንዳንድ ጊዜ ብሉ። ለጤናም ጥሩ ስላልሆነ ማለት ነው። በዚህ መልኩ ሰርቼ ጨርሻለሁ። ተወዱታላችሁ፣ ሞክሩት። አመሰግናለሁ ስለተከታተላችሁኝ። ቴንክ ዩ ባይ